ሌጀንደሪውና ታማኙ የሌስተር ሲቲ አጥቂ ጄሚ ቫርዲ በዚህ ውድድር ዓመት መጨረሻ ላይ ከ13 ዓመታት በኋላ በስተመጨረሻም ከሌስተር ሲቲ ለመልቀቅ ውሳኔውን እንዳስተላለፈ አሳውቋል። ቀበሮቹ የቫርዲን ውሳኔም ተከትለው ማንበላቸውን የምንጊዜ ምርጥ ተጫዋቻችን ሲሉም ገልጸውታል። የ38 ዓመቱ አጥቂ ጄሚ ቫርዲ የኪንግ ፓወሩን ክለብ በ2012 ላይ ነበር ተቀላቅለው የነበረው። ሌስተር ሲቲን የተቀላቀለው ነሊንክ ከሆነው ክለብ ፍሌትውድ ታውን ከተባለ ክለብም ነበር ተቀላቅሎ የነበረው። እንደሚታወቀው ቫርዲ ፕሮፌሽናል እግር ኳስ ተጫዋች ከመሆኑ በፊት በፋብሪካ ውስጥ የሚሰራ አንድ ግለሰብም ነው የነበረው። ሌስተር ደርሶ ግን የክለቡ ሌጀንድ ሆኖ ሊገኝ ይችላል። ሌስተሮች ያኔ ሲያስፈርሙትም ደግሞ 1 ሚሊዮን ፓውንድ ብቻ ያወጡበት ተጫዋችም ነው የነበረው። ቫርዲ በሌስተር ሲቲ ቤት 143 የፕሪሚየር ሊግ ግቦችን መረብ ላይ በማሳረፍም የክለቡ ከፍተኛ ግብ አስቆጣሪ ሲሆን በሁሉም ውድድሮች ደግሞ ለቀበሮቹ በ498 ጨዋታዎች 198 ግቦችን ማስቆጠር ችሏል። ይህ ጨዋች በፕሪሚየር ሊጉ የመጀመሪያ ጨዋታውን ያደረገው ደግሞ በሚያስገርም ሁኔታ 27 ዓመቱ ላይ ደርሶ ነው የነበረው። የጨዋቹ ስኬት ስንመለከተው አንድ ፕሪሚየር ሊግ ዋንጫ፣ አንድ ኤፍ ኤ ካፕ፣ አንድ ኮሚኒቲ ሺልድ እንዲሁም አንድ ቻምፒዮንሺፕ ዋንጫን ሊያሳካ ችሏል። ከዋንጫ በተጨማሪ ደግሞ በ2019/20 የውድድር ዓመት በፕሪሚየር ሊጉ የወርቅ ጫማ አሸንፏል። በ2015/16 የውድድር ዓመት የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። እንዲሁም 4 ጊዜ ደግሞ የወሩ ምርጥ ተጫዋች ሽልማትን ያሳካ ተጫዋች አድርጓል። በፕሪሚየር ሊጉ በተከታታይ 11 ጨዋታዎችም ማስቆጠር የቻለ ብቸኛው ተጫዋች መሆኑን መዘንጋት የለበትም። በትልቅ እድሜውም የሊጉን የወርቅ ጫማ ያሳካ ተጫዋች ነው። የ38 ዓመቱ አጥቂ ውሳኔውን ካስተላለፈ በኋላ ግን በሰጠው አስተያየት በዚህ ክለብ የማይታመኑ 13 ዓመታትን ከብዙ ስኬቶች ጋርና ከተወሰኑ ዝቅታዎች ጋር አሳልፍ ያለው ነገር ግን አብዛኛው የከፍታ ጊዜያቶች ነበሩ። አሁን ለወሰንኩት ውሳኔ ትክክለኛው ሰዓት ይመስለኛል። ሌስተር ሁሌም በልቤ ላይ ትልቅ ቦታ ይኖረዋል ያለ ሲሆን ቫርዲ ያክለውም ይህ ጡረት አይደለም፣ መጫወቴን መቀጠልና የሚያዝናናኝ ግብ ማስቆጠር መቀጠል ፈልጋለሁ። ምናልባት 38 ዓመቴ ላይ እገኝ ይሆናል፣ ነገር ግን ከዚህ በላይ ለማሳካት አሁንም ድረስ ፍላጎቱና ጉጉቱ አለኝ ሲል ነው እንግዲህ ጄሚ ቫርዲ የተደመጠው ታማኝ ተጫዋች። ሌስተርም በታማኝነት እንግዲህ ለረጅም ጊዜ ማገልገሉም ግልጽ ነው። ትላልቅ ክለቦች ጭምር መተውለት ሌስተርን ግን ሳይከዳ የቀረ ተጫዋች ነው። ከዚህ ቀደም በአንድ አጋጣሚ እንደው ማንም ባልፈለገኝ ሰዓት እነሱ ግን ፈልገኝ ነበር፣ እነሱ መቼም አንገት አላስደፋቸውም፣ አልከዳቸውም ሲልም የነበረበት አጋጣሚ ይታወሳል። አሁን እንግዲህ ቀሪው ጉዳይ ኪንግ ፓወር እንቁ ልጇን በክብር መሸኘት ነው የሚሆነው ማለት ነው። ሎስ ብላንኮሶቹ መጥፎ ዜና ገጥሟቸዋል። የሪያል ማድሪዱ ሁለገብ አማካኝ ተጫዋች ኤድዋርዶ ካማቪንጋ አሁንም ሌላ ጉዳት ያስተናገደ ሲሆን ፈረንሳዊ ተጫዋች ጉዳቱንም ተከትሎ ከቀሪው የውድድር ዓመት ውጭ መሆኑ ተረጋግጧል። ካማው ባስተናገደው ጉዳት ምክንያትም ለ3 ወራት ከሜዳ እንደሚርቅም ነው የተገለጸ የሚገኘው። ይህ ማለት በክረምቱ በአዲስ ፎርማት የሚደረገው የክለቦች ዓለም ዋንጫም ጭምርም ያመልጠዋል ማለት ነው። ካማቪንጋ በእውነቱ እድለኛ የሆነ ተጫዋች ማርለም ተጫዋቹ ዘንድሮ ጉዳት ሲያስተናግድም ለአራተኛ ጊዜውም ያህል ነው። የ22 ዓመቱ ተጫዋች ዘንድሮ ጉዳት አስተጓጉሎት በሁሉም ውድድሮችን በአጠቃላይ ያደርገውም ጨዋታ 33 ጨዋታዎችን ብቻ ያድጓል። ተጫዋቹ ከዚህ በኋላ የሚመለሰው እንግዲህ ለቀጣይ ውድድር ዓመት መሆኑም በይፋ ተገልጿል። ሪያል ማድሪዶች በቀጣይ ጨዋታቸው የፊታችን ቅዳሜ ከምሽቱ 5 ሰዓት ላይ በኮፓ ዴል ሬይ የፍጻሜ ጨዋታ ባርሴሎናን በሚገጥሙበት የኤል ክላሲኮ መርሃ ግብርም ከካማቪንጋ በተጨማሪ ኤደር ሚሊቶና ዳኒ ካርቫልም እንደሚታወቀው ከጨዋታው ውጪ ሲሆኑ ዴቪድ አላባና ፌርላንድ ሜንዲ ደግሞ መድረሳቸው ለጨዋታው አጠራጣሪ ነው ተብሏል። የሪያል ሶሴዳዱ አሰልጣኝ የሆኑት ኢማኑኤል አልጓቺል የውድድር ዓመቱ ሲጠናቀቅ ከሪያል ሶሴዳድ እንደሚለቁ ለክለቡ በይፋ አሳውቋል። አልጓቺል ሶሴዳድን ከ7 ዓመታት ቆይታ በኋላም ይሆናል በክረምቱ የሚለያዩት። ይህ የ7 ዓመት ቆይታቸው ግን ዋና ቡድኑን ይዘው ነው እንጂ ከዛ አስቀድሞም ግን ቡድኑን በምክትልነት መርቷል። በቢ ቡድኑም ሲመሩ የነበሩ ናቸው። በ2018 ግን የዋናው ቡድን አሰልጣኝ ሆነው የተሾሙ አሰልጣኝ ያድርጋቸዋል። አሁን በክረምቱ እንደሚለቁ አሳውቋል። ስፓኒያርዳዊ አሰልጣኝ ክለቡ
በ1987 የመጨረሻ ዋንጫውን ከበላ በኋላ በ2021 ቡድኑ የኮፓ ዴል ሬይ ዋንጫን እንዲያሳካም ያስቻሉ አሰልጣኝም ናቸው። አንድ ለእናቷ የሆነችውን ብቸኛ ዋንጫ ቡድኑ እንዲበላ አድርጓል ማለት ነው። ከዚህ በተጨማሪም በታሪካዊው የአውሮፓ ቻምፒዮንስ ሊግ ውድድር ላይም ቡድኑ እንዲወዳደርም ማሳለፍ ችሏል። በአጠቃላይ በአውሮፓ የውድድር መድረክ ደግሞ 5 ጊዜ ነው ቡድኑን ሊያሳትፉ የቻሉት። በቆይታቸው ግን 325 ጨዋታዎችን የመሩ ሲሆን 152 ድሎችን ደግሞ ተጎናጸፉ አሰልጣኝ ናቸው። የጀርመኑ ክለብ አርቢ ላይፕዚግ አሰልጣኛቸው ማርኮ ሮዝን ካሰናበቱ በኋላ ለቋሚ አሰልጣኝ የሚገኙ ቡድን መሆናቸው ይታወቃል። በቀጣዩ አዲስ የውድድር ዓመት ደግሞ አዲስ አሰልጣኝ ለመተካት አንዳንድ የአሰልጣኝ ስሞች ከቡንደስሊጋው ክለብ ጋር ሲያዙ ይታወቃል። አሁን ላይ ደግሞ ቀጣዩ የአርቢ ላይፕዚግ አሰልጣኝ ለመሆን ላይፕዚጎች የቀድሞውን የአርሰናል ሌጀንደሪ ተጫዋች የሆነውን ቴሪ ሄንሪን አዲሱ አሰልጣኛቸው አድርገው መሾም እንደሚፈልጉ ታማኝ ነው የሚባል አይነት ምንጭ ባይሆንም እንኳን ዲዲ ይዞት የወጣው መረጃ ያመለክታል። እንደተገለጸው ከሆነም በሁለቱ ወገኖች መካከል የመጀመሪያ ግንኙነት ጭምር መደረጋቸውም ነው የተገለጸው። ሄንሪ ከፈረንሳይ 21 ዓመት በታች ቡድን ጋር ከተለያየ በኋላ ያለ ክለብም እንደሚገኝ ግልጽ ነው። የፈረንሳይን ተስፋ ቡድን ይዞ ባሳለፍነው ክረምት በፓሪስ ኦሎምፒክ የወርቅ ሜዳሊያ ባይሆንም እንኳን የብር ሜዳሊያ ማሳካቱና ከዛ በኋላ ግን መለየቱ የሚዘነጋ አይደለም። ሄንሪ የማጥቃት አጨዋወቱና ለታዳጊዎች እድል የሚሰጥ መሆኑ ደግሞ ለላይፕዚጎች ቀልብ መሳብ መንስኤ ሆኖ መገኘቱ ተገልጿል። በሌላ በኩል ደግሞ ሄንሪ ከዚህ በፊት በተጫዋችነት ዘመኑ ሙያውን የጨርሰው በኒውዮርክ ሬድቡል እንደነበር የሚዘነጋ አይደለም። በዚህ የተነሳ ደግሞ ከኦስትሪያው የሬድቡል ግሩፕ ቦስ ከሆኑት ኦሊቨር ሚንቲዝላቭ ጋርም በጣም ጥሩ ግንኙነት ያላቸው መሆኑም ለዝውውሩ ጠቀሜታ ይኖሯል ተብሎ ነው በስፋት የሚጠበቀው። ላይፕዚጎች ግን አሁን ላይ በቡንደስሊጋው የደረጃ ሰንጠረዥ 4ኛ ደረጃ ላይ ሲገኙ ይህንን አስጠብቀው ለቻምፒዮንስ ሊግ ማለፍ ትልቁ የቤት ስራቸው የሚሆን ይሆናል። ኒውካስል ዩናይትዶች አስደሳች ዜናን አብስረዋል። የኒውካስል ዩናይትድ አሰልጣኝ የሆኑት ኤዲ ሃው ባጋጠማቸው የኒሞኒያ ህመም ምክንያት የማግባይሶቹን ያለፉት 3 ጨዋታዎች አለመምራታቸው ይታወሳል። ከማንቸስተር ዩናይትዶች ክሪስታል ፓላስና አስቶን ቪላ ጋር የነበሩትን ጨዋታዎች እሳቸው ሳይሆኑ የመሩት ጄሰን ቲንደል እንደሆነ የመራው ይታወቃል። ይህም ሃው ሆስፒታል ገብተው ስለነበርም ነው። አሁን ግን በተሰማ መልካም ዜና ኤዲ ሃው ከህመማቸው አገግመው በዛሬው ዕለት ወደ ኒውካስል ልምምድ መመለሳቸውን ኒውካስሎች አብስሯል። ማግባይሶቹ ይህንን ዜና በማብሰራቸው ደስተኛ እንደሆኑና ለደጋፊዎቻቸውም መልካም ምኞታቸውን በመግለጻቸው ደጋፊዎቻቸውን አመስግነዋል። አሁን እንግዲህ ኤዲ ሃው ወደ ስራ ገበታቸው ተመልሷል ማለት ነው። በቀጣይ ለቶፕ 4 እየተፋለሙ የሚገኙት ኒውካስል ዩናይትዶች ወደ ጨዋታ የፊታችን ቅዳሜ በመመለስ በሜዳቸው ሴንት ጄምስ ፓርክ በወራጅ ቀጠናው የሚገኙትን ኢፕስዊች ታውንን የሚያስተናግዱ ሲሆን በዚህ ጨዋታ ኤዲ ሃው ቡድኑን ዳግም ይመራሉ ተብሎ ተስፋ ይደረጋል። የማንቸስተር ዩናይትዱ የፊት መስመር ተጫዋች አሌሃንድሮ ጋርናቾ በክረምቱ የዝውውር መስኮት ከኦልትራፎርዱ ክለብ የመልቀቅ እድሉ በጣም ሰፊ ሊሆን የሚችል እንደሆነ እውቁ ጋዜጠኛ ዴቪድ ኦርንስተን ዘግቧል። ኦርንስተን አያይዞ እንደገለጸው ደግሞ ሌላኛው የአካዳሚ ምሩቅ ተጫዋች ሆነው ኮቢ ሜኖ ግን በክለቡ ይቆያል የሚሉ ስሜቶች እያደጉ መምጣታቸውን አያይዞ አሳውቋል። አርጀንቲናው ተጫዋች ጋርናቾ ግን ዘንድሮ አሰልጣኝ ሩበን አሞሪም ወደ ኦልትራፎርድ ከከተሙ በኋላ አቋሙ ወርዶ የተገኘ ተጫዋች እንደሆነ እንዲሁም ኮንፊደንሱን ያጣ ተጫዋች ሆኖ ነው የተገኘው። ዘንድሮ የዩናይትድ ደጋፊዎችንም ብግን እያደረጋቸው የሚገኝ ተጫዋች ነው ልንለው እንችላለን። አሁን የኦልትራፎርዱ ክለብ ለክረምቱ የዝውውር መስኮት ገንዘብ በሽያጮች ለመሰብሰብም እንደ ጋርናቾ አይነት ተጫዋቾች ላይ ሊወስንባቸውም ይችል ይሆናል። ቡድኑ አሁን ደግሞ ማታያስ ኮኒያንም ከወልቭስ ለማስኮብለል እየገፋ የሚገኝ መሆኑ ጋርናቾ በኦልትራፎርዱ ክለብ ያለው እህል ውሃ ምንም ጋራንቲ ወይም ዋስትና የሌለው ነው። የኮኒያ መምጣት ራሱ ጋርናቾውን በቂ የመጫወቻ ጊዜ የሚያሳጣው አይነት ነው የሚሆነው። ተጫዋቹ ዘንድሮ ወጥ አቋም ቢያጣም ግን በአጠቃላይ ግን ዘንድሮ በሁሉም ውድድሮች ለቀይ ሰይጣኖቹ 19 የግብ ተሳትፎችን ግን ማድረግ የቻለ ተጫዋች አድርጓል። ተጫዋቹ ከቀይ ሰይጣኖቹ ጋር ከተለያየ ግን መዳረሻው የት ይሆናል የሚለውን ካነሳን ደግሞ ናፖሊዎች አሁንም የተጫዋቹ ዋነኛ ፈላጊ ክለቦች
ክለቦች ናቸው። ቼልሲዎች ግን እንዲሁ ከጋርናቾ ጋር ሌላኛው ስማቸው የሚያያዘው ቡድን ናቸው። ከጋርናቾ በተጨማሪም ግን በክረምቱ ከማንቸስተር ዩናይትድ ማርከስ ራሽፎርድ፣ ጄደን ሳንቾ፣ አንቶኒ፣ ታይረል ማላሲያ በክረምቱ ይለቃሉ ተብለው ከሚገመቱት ቀዳሚ ተጫዋቾች መካከል ናቸው። የመጨረሻ የላድግና አድማጮች በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ፕሌይኦፍ ጨዋታቸውን መደረጋቸውን ሲቀጥሉ በዛሬው ዕለት 3 ጨዋታዎችም ተደርገዋል። ዛሬ በተደረጉት ጨዋታዎችም የነ ስቴፈን ከሪ ቡድን የሆኑት ጎልደን ስቴት ዋሪየርሶች ዛሬ ከኮርታቸው ውጭ አቅንተው ሆስተን ሮኬትስን ለሁለተኛ ጊዜ የገጠሙ ሲሆን ጨዋታው በሮኬትሶች 109 ለ94 ድል አድራጊነት ተጠናቋል። በጨዋታው የሮኬትስ ተጫዋች የሆነው ጃለን ግሪን የደመቀ ሲሆን 38 ነጥቦችን አስቆጥሯል። ይህም በሙያው በፕሌይ ኦፉ ያስቆጥረው ትልቁ ነጥብ ሆኖለት ሊመዘገብ ችሏል። 4 ሪባውንድ አድርጓል፣ 6 አሲስት አስመዝግቧል። ይህም አሲስቱ በፕሌይ ኦፉ በሙያው ከፍተኛው ነው። 8 ጊዜ 3 ነጥቦችንም በማስገኘት እንዲሁ በሙያው በፕሌይ ኦፉ በዚህም ቢሆን ከፍተኛውን በግሉ ሊያስመዘግብ ችሏል። በዚህ ጨዋታ ግን የዋሪየርስ ተጫዋች የሆነው ጂሚ ባትለር ከባድ አወዳደቅ ወድቆ ገና በመጀመሪያው አጋማሽ ጨዋታውን ለማቋረጥ ተገዶ የነበረ ተጫዋችም ነበር። ሁለቱ ቡድኖች ግን አሁን በሁለተኛ ጨዋታቸው አንዳንድ ጊዜ ተሸናንፏል። በቀጣይ ሶስተኛ ጨዋታቸውን ደግሞ ወደ እሁድ ሊነጋ ሌሊት 9 ሰዓት ተኩል ላይ የሚያደርጉ ይሆናል። የአምና ቻምፒዮኖቹ ቦስተን ሴልቲኮች ደግሞ ኦርላንዶ ማጂክን 109 ለ100 በሆነ ውጤት ረቷል። ሴልቲክሶች በሁለተኛው ጨዋታቸውን በማሸነፍ አሁን ላይ 2-0 በሆነ እየመሩ ይገኛሉ። በጨዋታው ግን የቦስተን ሴልቲክስ ተጫዋች የሆነው ጃለን ብራውን በማሸብረቅ የጨዋታውን ከፍተኛ ነጥብ አስቆጥሯል። 36 ነጥቦችን አስቆጥሮ 10 ሪባውንዶችን አድርጎ 5 አሲስቶችን አስመዝግቦ 5 ጊዜ ደግሞ 3 ነጥቦችን አስገኝቷል። በዚህ ጨዋታ ግን የሴልቲክስ ተጫዋች የሆነው ክሪስታፕስ ፖርዚንጊስ ጭንቅላቱ ደምቶም ነበር፣ በክርን ተመቶም ነበር ሊደማ የቻለው። በሶስተኛው ኳርተር ላይ ነው ይህ ነገር ከገጠመው በኋላ ትልቅ ፕላስተር ተለጥፎለትና የሕክምና እርዳታ አግኝቶ በአራተኛው ኳርተር ግን ተመልሶ የነበረበት አጋጣሚ ነው የነበረው። በጨዋታው 20 ነጥቦችንም እና 10 ሪባውንዶችን እንዲሁ 2 ብሎኮችን አሳክቶም ነበር። ሁለቱ ቡድኖች ግን ቀጣይ ሶስተኛ ጨዋታቸውን ቅዳሜ የሚከውኑ ይሆናል። ኢስተርን ኮንፈረንስን በበላይነት ያጠናቀቁት ክሊቭላንድ ካቫሊየርሶች ደግሞ ሚያሚ ሂትን አስተናግደው ካቫሊየርሶች ሂትን 121 ለ112 ማሸነፍ ችሏል። ውጤቱንም ተከትሎ ሁለቱ ቡድኖች ዛሬ ባደረጉት የፕሌይ ኦፍ ሁለተኛ ጨዋታ ዛሬም ካፍሶች በማሸነፍ ካፍሶች 2-0 እየመሩ ይገኛሉ። በዛሬው ጨዋታ ግን የካፍስ ጨዋች ሆነው ዶኖቫን ሚሼል የደመቀ ሲሆን 30 ነጥቦችን አስቆጥሮ 6 ሪባውንዶችን አድርጎ 6 አሲስቶችን አሳክቶ 7 ጊዜ ደግሞ 3 ነጥቦችን ሊያስገኝ የቻለ ተጫዋች ነበር። ሽንፈት ባስተናገዱት ሂቶች በኩል የሆነው ታይለር ሂሮም ግን ሌላኛው የደመቀ ተጫዋች ነው። ግን ቡድኑን ከሽንፈት ሊታደጋቸው አልቻለም እንጂ የጨዋታውን ከፍተኛ ነጥብም ያስቆጠረው ተጫዋች ነበር። 33 ነጥቦችን ማስቆጠር ችሎ ነው የነበረው። ወደ ቀጣዩ ዙር ያልፋሉ ተብለው የሚገመቱት ካፍሶች ግን ሶስተኛ ጨዋታቸውን በዕለተ ቅዳሜ የሚያደርጉ ይሆናል።